ደግሞ አንቺ ብሩን አንጭና ችግር የለውም ከፊል እንሆንሻለን የሚሉሽ ልታገኝ ትችያለሽ። ግን ያንን ከፊልነት ተቀብለውሽ እሺ ብለውልሽ ኢቃማውን እያሰራሽ ከሆነ ካሰሩልሽ ከሆነ ማለት ነው እነሱ ደሞዝሽ በዛው በ2000 ብር ያስቀምጡልኛል ብለሽ አትስቢ ማለት ነው። በዛው በ2000 ብር አያስቀምጡልሽም። ለምን ብትይ ልክ አንቺ ያን ኢቃማ ይዘሽ ከነሱ ስር ተሄርሽ አንደኛ ትያዣለሽ። በእነሱ ውስጥ ነው የምትሆነው። ያው ኮንትራት ማለት እኮ ነው። ይሄ ኢቃማ ሰርቶ መቀመጥ በአንድ ቤት ያው مثلا ተዛ ተቦታ ተወጣሽ ህግ ይቀጣሻል። ከተገኘሽ ወጥተሽ ተነሱ ስራ አልተስማማኝም ብለሽ ያንን ታሰሩልሽ በኋላ አልተስማማኝም ብለሽ ብትገኚ አንቺ በህግ ትቀጫለሽ ማለት ነው። ስለዚህ አንቺም የአደጋው መንስኤ ትሆኛለሽ። ያው እንደጣፍ ነው የምትቆጣለው። ስለዚህ ታሰራሽ ደግሞ እዛቸው ቤት ነው የምትሆኚው። እዛቸው ቤት ትሆንሽ ደግሞ ድሮ በ2000 ብር ይከፍልሽ ከነበረ